እኔ እኮ ሳስጠን ነው ጭንቅላቱ ያበጠ ልጅ አለ እኮ እውቀት በዝቶበት እኮ። ከዛ እናትየው በበረዶ ልሻትል አይሆንም ብዬ እኔ ራሴ በኬሚስትሪ ነው ያሸውለት። እንዴ ጎበዝ አስጠኝ ነው ማለት ነው ማለት ነው አይደለም ጋጂ ነኝ እንጂ የሆነ ጊዜ ምን ተፈጠረ መሰሉ እኔ ማስጠናት ልጅ እናትየዋ ቆንጆ ሹሩባ ሰርታ ላከቻት እንድታጠና። ልጅቷን በጣም አስጠነቻት። ሹሩባ ነው የተፈተው። ይገርሙታል። እኔ ያስተማረን አስተማሪ ራሱ እኔ ጧት ያስጠናሁት ነው ከሰዓት ገብቶ የሚያስተምረን የትምህርት ቤታችንን ዘበኛ ራሱ 2 ሳምንት አስጠናሁት። አሁን የትምህርት ቤቱ ዳይሬክተር ነው። ይገርሙታል። እንዴ የኖርኩበት ሙያ ነው በለኛ አልኮት እኮ እኔ ጥላውን ገዘዘን ሳይቀር እኮ እንትን ግጥም እኮ አስጠንቼዋለሁ። ከዛ ይሄን ሰምቶ ነው አይደበብ አይመጣም። አሁን ቢዚ ነኝ ተረጋጋ ብዬ 7 ወር ደጅ አስጠናሁት። ከዛ በኋላ አስገብቼ ፈቅጄ ፈቃደኛ ሆኜ ዜማ አስጠናሁትኝ የጥቅምት አበባን ማለት ነው። እንትን አጠና የሚባለውን እንጨት ራሱ ያውቁታል እንዴ? ያውቀዋለሁ እንዴ? እኔ ነኝ አስጠናሁት። ከዛ የሆነ ሰውዬ መተው አጠና አላለሁ ብለው አጠና አሉት። ስሙ አጠናው ነው ቀረ ማለት ነው። እስካሁን ያንገበግበኛል። እኔ ሰውዬውን ባገኛቸው እኔ ባጠና ማለት ነው ቅርጥጥጥ ነበር ማድረግ ማን ነው ባጠና። አይዞህ አሁን እሱን ተወውና ልጅህን እንዴት አድርገህ ነው የምታስጠናት? ጋሽ እኔ እንኳን ብዙ ማስጠናቸው ልጆች አሉ። በጣም ቢዚ ነኝ። እኔ ሰሞኑን ራሱ 7000 ዶሮ ነው ያስጠናሁት። 7000 ዲግሪ ጭነውልኛል። እውቀቱ እኮ ችሎታው እኮ አለኝ። ቢዚ ነኝ ነው ቢዚ ነኝ ነው። እንደውም ራሱ አመጣሽ ልጅ ተዋወጪው። እንዴት ነሽ? አዲስ አስጠኝሽ ነው ተዋወጪ። ጋሽ እሷን ነው ማስጠና። እሷ ነች ልጆት? አዎ ምን እሷን ከሆነ ጋሽ በሳምንት 6-7 ቀን አላስጠናለሁትም። እንደውም እኔ በደንብ እንድታጠና ቤት ውስጥ እርሶም ሆኖ ሌሎች ሰዎች በማያገኙበት ሰዓት ባስጠናት አሪፍ የተሻለ እውቀት መግባታለሁ። እንዴ አንተ ብቻ እንደዛ አስጠናልኝ እንጂ እኔም ሆንኩ ማንንም ሰው ቤቱ ዝር አይል። ጎበዝ ጋጂ ጎበዝ። ይኸውልህ እኔ ቃል ምገባሉት ነገር ቀጣይ አመት አንደኛ ትወጣለች። ከዛ በሚቀጥለው አመት ኮሌጅ ትበጥሳለች። ከዛ ትወልዳለች።